ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ የኢ ሳውንድ ነው ይዤላችሁ የመጣሁኝ። ኢ ሳውንድ እንማራለን ማለት ነው። ከእንግሊዘኛ 5 ቫውሎች ውስጥ ኢን ዛሬ እንማራለን። የኤን ሰርቼላችኋለሁ ከፊተኛው ቪዲዮ ማለት ነው። የኢን ሳውንድ እንማራለን አብረን ቃላትን እያነበብን እንለማመዳለን ማለት ነው። ስለዚህ ሁላችሁም ወደ እኔ ተከተሉኝ ማለት ነው። እሺ ዛሬ ማሳያችሁ ኢ ሳውንድ ነው። ኢ ሳውንድ ማለት ድምጽ ማለት ነው። ድምጽ። ስለዚህ ኢ ድምጽ። ኢ ሁለት አይነት ድምጽ አላት። ኢ ሁለት አይነት ድምጽ አላት። ሾርት ሳውንድ እና ሎንግ ሳውንድ፣ ረጅም ድምጽና አጭር ድምጽ። ሾርት ሳውንድ ኢ ኢ። በሾርት ሳውንድ ምን ብለን እናነባታለን? ኤ ብለን እናነባታለን። ኤ። በሎንግ ምን ብለን እናነባታለን? ኢ ኢ ብለን እናነባታለን። ስለዚህ እንግሊዘኛ ቃላት ውስጥ የኢ ሚና ሁለት ነው ማለት ነው። ወይ ኢ ብለን የምናነባት ወይ ኤ ብለን ነው የምናነባት ማለት ነው። በደንብ ተከተሉኝ፣ በደንብ አስረዳችኋለሁ። እሺ ይሄኛው ሾርት ነው። ሾርት ወይም ደግሞ አጭር ድምጽ ማለት ነው። ይሄኛው ደግሞ ሎንግ ሎንግ ወይም ደግሞ ረጅም ድምጽ ማለት ነው። ረጅም ድምጽና አጭር ድምጽ ነው ልዩነቱ። አጭር ድምጽ ማለት ከጉሮሯችን ተሎ የሚወጣ ከሆነ ማለት ነው። ይሄ ምን ይባላል? ሾርት እንለዋለን። ከጉሮሯችን ሲወጣ ስንለው የሚቆይ ከሆነ ደግሞ ምን እንለዋለን? ሎንግ። ለምሳሌ ኤ ኤ ተሎ ይወጣል ማለት ነው። ኢ ኢ ይቆያል ማለት ነው ከጉሮሯችን ማለት ነው። እሺ 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 ይሄን ካልን በሾርት ሳውንድ እናሳያችኋለሁ ማለት ነው። በሾርት ሳውንድ እስኪ እንዴት ነው የምናነበው? ተከታተሉ። በሾርት ሳውንድ የምናነበው ብዙ ጊዜ ኢ በሁለት ኮንሶናንት መካከል ስትመጣ ከፊትም ከኋላ ኮንሶናንት ከሆነና ከመሃል ኢ ከሆነች በምን እናነባታለን? በሾርት ሳውንድ እናነባታለን ማለት ነው። እሺ ለምሳሌ እዚህ ጋር በደምብ ብታዩት ዲ ኮንሶናንት ኮንሶናንት ማለት ተነባቢ ማለት ነው። ስለዚህ ዲ ኮንሶናንት በሁለት ኮንሶናንት መካከል ኢ ስለመጣች ምን ብለን እናነባታለን? ቤድ ቤድ። በጣም ስንፈጥነው ቤድ እንላለን ማለት ነው። በጣም ረጋ ብለን ስናነበው ቤድ ኤ የሚል ድምጽ ነው ያለው። ቤድ። እዚህ ጋር ስትመጡ ሬድ። በዚህ አጋጣሚ ግን ትርጉሙንም አብረን እያየነው እንሄዳለን። ትርጉሙንም አብራችሁ እያያችሁ ስትሄዱ ሞር ይገባችኋል። ቤድ ማለት አልጋ ማለት ነው። ቤድ ማለት ምን ማለት ነው? አልጋ። ቤድ ማለት አልጋ ማለት ነው። ሬድ ይላል። ይሄ ደግሞ ሬድ ማለት ደግሞ ቀይ ማለት ነው። ቀይ። እዚህ ጋር ስታነቡ ቤድ ፔን ማለት እስክርቢቶ ማለት ነው። እስክርቢቶ ማለት ነው። እዚህ ጋር ፔን። ስለዚህ ድምፁን በደንብ መያዝ አለባችሁ። ቴን ማለት 10 ማለት ነው። 10 ስለ ቁጥሮች ሌላ ቀን አስተምራችኋለሁ። በነገራችን ላይ ኔት ማለት መረብ ማለት ነው። መረብ። እዚህ ጋር ሌግ እግር ማለት ነው። እግር። እዚህ ጋር ኢግ ብላችሁ እንዳታነቡ። እዚህ ጋር ኤግ ነው። ኤግ ማለት ደግሞ እንቁላል ማለት ነው። እንቁላል። ስለዚህ እዚህ ጋር መያዝ ያለባችሁ አንድ ነጥብ ምንድን ነው? በሾርት ስታነቡ ቤድ፣ ሬድ፣ ፔን፣ ቴን፣ ኔትስ፣ ሌግ፣ ኤግ። በአማርኛ በስንተኛ ፊደል ነው ያነበብናቸው ማለት ነው? ቤድ ስንል ቤ በአምስተኛ ፊደል፣ ሬድ በአምስተኛ ፊደል፣ ፔ በአምስተኛ ፊደል፣ ቴ በአምስተኛ ፊደል፣ ኔ በአምስተኛ ፊደል፣ ሌ በአምስተኛ ፊደል፣ ኤ በአምስተኛ ፊደል። ስለዚህ በሾርት ሳውንድን ኤ ስታነቧት በአምስተኛ ፊደል ታነባላችሁ ማለት ነው። ስለዚህ ረጋ ብላችሁ ማየት ነው የሚጠበቅባችሁ ማለት ነው። ሌላኛው በሎንግ እስኪ በረጅም ድምፅ እናያቸው እስኪ።
በሎንግ ሳውንድ የመጀመሪያው አንደኛ ሩል ኢ በቃላት መጨረሻ ብዙ ጊዜ ከመጣች በምን እናነባታለን? በሎንግ እናነባታለን ማለት ነው። እሺ እስኪ ይህንን ነው ሺ ኢ የሚል ድምፅ ነው ያለው። ሺ ይኸኛውስ ሂ ዊ ሚ ሺ ማለት እሷ ማለት ነው። በዚህ አጋጣሚ ትርጉሙን የሚለው ሺ ማለት እሷ ማለት ነው። ሺ ማለት ምን ማለት ነው? እሷ። ሂ ማለት ምን ማለት ነው? እሱ በፊት አሳይቻችኋለሁ። ዊ ማለት እኛ ማለት ነው። እኛ ሚ ማለት እኔ ማለት ነው። ሁለተኛው ደግሞ በደንብ ይታያችኋል። ሁለተኛው ደግሞ ሁለቱ ኢ ተከታትለው ሲመጡ ኢ ተከታትለው ከመጡ አሁን በሎንግ እናነባዋለን። ሲ ማለት ማየት ማለት ነው። ትሪ ማለት ዛፍ ማለት ነው። ግሪን አረንጓዴ ማለት ነው። ፊት እግር የሚለው ሲበዛ ማለት ነው፣ እግሮች ይሆናል ማለት ነው። ሌላኛው ሶስተኛው ደግሞ ኢና ኤ አንድ ላይ ከመጡ በምን እናነባዋለን? አሁን በሎንግ እናነባዋለን ማለት ነው። ኢና ኤ ተከታትለው ነው የመጡ። ስለዚህ ይህችኛዋ ኤ ሳይለንት ሳውንድ ትሆናለች፣ ድምፅ አልባ ትሆናለች። ስለዚህ እዚህ ጋር እንጀምራ ኢት፣ እዚህ ጋር ሲት፣ ሪድ ሲት መቀመጫ ማለት ነው። ኢት መብላት ማለት ነው። ሪድ ማንበብ ማለት ነው። ቲም ማለት ደግሞ ቡድን ማለት ነው። ስለዚህ ይህን ይመስላል። ቀጣይ በኦ እንድሰራላችሁ፣ ቀጣይ በአይ እንድሰራላችሁ ኮሜንት አድርጉ። ቦክስ ላይ በኦ ስራለን ብላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከንገናኝ ሰላም ሁኑልኝ። በኦንላይን መማር የምትፈልጉ በየትኛውም የዓለማችን ክፍል ሆናችሁ በዚህ በማስቀምጥላችሁ ስልክ ቁጥር በደወል በዋትሳፕ በቴሌግራም ማናገር ትችላላችሁ። አመሰግናለሁ።